ሄሎ ኢትዮጵያ ንግድ ባንክ እንዴት አመሻችሁ? ትላንትና እንደው አልነበርኩም እንቅልፍ ጥሎኝ። አዎ በጣም ይቅርታ። እሺ እንዴት ነው ዛሬ ታዲያ እንጠብቃችሁ? ዛሬ የለም። የትኛው ባንክ ነው ተረኛ? ወጋገን። እሺ በቃ ከዚህ በኋላ ግን ያው እንደዚህ ሲኖር እንደው ካላስቸገርኩ ቴክስት ብታደርጉልኝ እንድዘጋጅ። አዎ የኛን ህዝብ ታውቁታላችሁ፣ ለደህና ነገር ሲሆን እኮ አይደውልም። ስንት የራስ ምላቸው ሰዎች ትናንት እነሱን ተዋቸው ብቻ እናንተ አደራ ለማለት ነው። እሺ ሰላም እደሩልን። እሺ በሲስተም ችግር ረሃም ያረገን ወጋገን። እስቲ ወጌ ጋር እንደውል። ወጌ ሄሎ፣ ከንግድ ባንክ ነበር ምን ደውለው በሲስተም ምክንያት ወደ አንተ 5 ሚሊዮን ብር ገብቶ ነበር እና እኔ ምን አገባኝ? ያው የገባሎትን ብር 5 ሚሊዮኑን ብር መልስልን፣ በእናትህ መልስልን። ያው ልመልስላችሁ? አዎ መልስልን። በሲስተም ችግር ምክንያት 5 ሚሊዮን ብር ተሳስተን ያስገባነው። የት አምጥቼ ልመልስላችሁ? አዎ በጣም እናመሰግናለን። ቂሊንጦ መልስልን። ቂሊንጦ በሚገኘው ቅርንጫፋችን። እናንተ ራዳ፣ እኔ ሞኝ። አዎ በቃ እንደናንተ ራዳ የለም፣ እኔ ሞኝ ነኝ። አዎ አንተ ሞኝ ነህ፣ መልስልን። አዎ መልስልኝ። ቂሊንጦ መልስልን። ጠብቁ፣ አመጣላችኋለሁ፣ ጠብቁ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አሁን ኮንሰርት ብንታደም ነው የሚሻለን ወይስ እዚህ ዶርም ኮንሰርት ብናዘጋጅ ነው የሚሻለን? ያሻችሁን ተናገሩ። በቃ ቬሮኒካ ትምጣና ምን የመሰለ ድግስ እዚህ ዶርማችን እናደርጋለን። ኦፍ ኮርስ ይቻላል። ሌላ አርቲስት ማን ይጨመር? ጋይስ እኔ ግን ፈርቻለሁ። ባንኩ የሳይበር ጥቃት አልደረሰብኝም ብሏል። ዛት ሚንስ ተከታትሎ ሊይዘን ይችላል። እሺ ሸቴር ማዝ አንተ የአይሲቲ ተማሪ ሆንኩ ብለህ ነው እንዴ ሳይበር ሴኩሪቲ ምናምን አትበል። ቢያ ጾታዊም ይሁን አካላዊ ምንም አይነት ጥቃት ይድረስበት ይህንን ላይፍ ግን እናጣጥሟለን። አንደርስታንድ ሸቴር ማዝ እኔም ብሎ አንዳዝ እኔም ብሎ ተቃ ወይኔ አልሰማሁም ነበር ወይኔ አንተ አትነፋረቅ። በቃ እዚህ ዶርም አባላት በሙሉ ማለት ነው ሄልዝ ኬር፣ ክሊን ኬር፣ ከግሬድ ጋር የተያያዙ ነገሮች፣ ከትምህርት ጋር የተገናኙ ከአሳይመንት ጋር የተገናኙ ነገሮች በሙሉ አንተ ላይ ይወድቃሉ። በሳምንት ይከፈላል። ትስማማለህ? እስማማለሁ። ኧረ ጌታዬ እስማማለሁ። ጤና ይስጥልኝ። ወጪ ማድረግ ፈልጌ ነበር። ትችላለህ። ባንካችን ላይ ምን ያክል ብር ነው ያስቀመጥከው? አካውንቴ ላይ የተቀመጠው 150 ሺህ ብር ነው። 150 ሺህ ብር። ሃይማኖት ምንድን ነው? ክርስቲያን ነኝ። ክርስቲያን ከሆንክ እንካስ ከዚህ ጋር ባንካችሁ ላይ 150 ሺህ ብር አስቀምጫለሁ ብለህ ማለልኝ። የምን ትምህርት ተሰርቷል ትላንት? የምን ትምህርት ተሰርቷል ትላንት? የምን ዘርፎሬ ሆነን ሚሊዮነር? የምን ዘርፎሬ ሆነን ሚሊዮነር? هذه النقد بانك إن زبنيا يلاتشو مزرفية بالحق يسزنا ليا الMPC سري ومنهستية ألا فيلمة المسلسل التكرس من زي تسرت الليا يوم بالحقرات الإثيوبية نعم والله هذه مدرسة اليونيفرسيتي مليونيرية هنا والليا ولكن إننا نما كسكسنا بربات شوية إن هذه الحبشة المكينة هي إقربنية والله ولكن هذه بنك بيتية إن ترقاقتاتشو اشربوا فاينها وفي براتشون تسمى لسلاتشوية فاينها لكلكم ኦርቶዶክስም ሙስሊምም ጾም ላይ ናቸው። ባንኩን ማን እንደዘረፈው መገመት አያቅተንም። እዚህ መገናኛ መጣው ጫፍ ላይ የኢትዮጵያ ንግድ ባንክ አለ። አሁን ያችን 500 ብር ላውጣ ቁጥሩን ነክቼ ሞልቼ ምን ብዬ
ከዛ እኔ ሞላሁት የሰጠሁት 500 ብር ብዬ ነው ጠቅ ያደረኩት። አሁን ቆየብኝ ውስጥ ከገባ ወዲያ ወይ ካርድን በላብኝ የለውም መሰለኝ ብዬ ስጨናነቅ ወጣ። ደግሞ ካርድሽን ሰጃለኝ ወሰድኩ። ከእንደገና ብሩ 500 ብር ናት። ምን ታክላለች? እንዲህ ብዬ ላወጣ ስል አልነሳልኝ። እንዴ ምንድነው ብዬ ስል ብር ነው ማአት ብር ነው የለቀቀው። ጂሰስ ጂሰስ ጂሰስ። እማ አንቺ አካውንት ላይ የነበረው ስንት ብር ነው? 1000 ብር ከሳንቲሞች። አንቺ ኤቲኤሙን ያዘዝሽው ስንት ነበር? 500 ብር ነው የነካው። የነካሽው እሱ ሲያው ቆጥሮሻል? ብሩን ቆጥሮሻል? አልቆጠርኩ፣ ለጊዜው አልቆጠርኩትም። ደነገጥኩኝ። ወይኔ ይሄን ጌታ እየሰራ ያለው ጌታ የናዝሬቱ ኢየሱስ የዚህ ቤት ንጉሥ። እሺ ትላንትና ደግሞ ለሊቷን ተገና አድርጋችሁ ንግድ ባንክ ስበዘብዙ አደራችሁ አሉ። እኔ እኮ ቁጭት ክንክን ክርክር የሚያደርገኝ እኮ ማለት ነው እስከ ዛሬ ድረስ እንዳወራ ዶሮ እንቅልፍ ያልነበረኝ ልጅ ትላንትና ምን አባቴ ሆኜ ነው እንደዚህ ምችት ብሎኝ ያደርኩት? ደግሞ እኮ መሬት ላይ ነው የተኛሁት። የጓደኞቼ ደግሞ እንጂ በፊት የሚረባውንም አይረባውንም ለመናገር ሰዓታት መርጡም ስደውሉ ትላንትና እንዳረብሽ ብለን ያልነገርነህ አይደለ? ብትነግሩኝም እኔ ድሮም እኮ ሀገር እየተበዘበዘች ቆሜ አላይም ነበረ። ደውዬ ጠቁማለሁ እንጂ ምን አረጋለሁ? ምን አረጋለሁ? ምን አለ ተባብረን እንዘርፍሽ? እኔ ምን አለ ዳልፍልኝ። የኢትዮጵያ ንግድ ባንክ 2 ቢሊዮን ብር ተሰረኩ ብሏል። ብሩን ለወሰዱ ሰዎች የምትሉት ነገር አለ? ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል ሊቆይ እንጂ መች ይቀራል። የግቢ ተማሪዎች በጣም ብዙ ብር ወስዳችኋል ተብሏል። የወሰዳችሁትን መለሳችሁ? የሆነው ሆኗል አይመለስም የስጋት እንጂ አይደል ነፍስ። በጣም ይገርማል። ንግድ ባንክ ለተማሪዎች የምትሉት ነገር አለ? ቅድሚያ ምሰጥሽ ከምንም ለእኔ በምድር ላይ ያለሽ ጉዳይ ነሽ። ቆይ ተማሪዎች በዛ ሌሊት የንግድ ባንክ ሲስተም መበላሸቱን በምን አወቁ? ባንክ ሁሌም የሚተማመኑበት ባንክ ኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ